ከዛማ ባንቺ ጫና የፍቅር ግንኙነት ውስጥ ቢገባ ለወደፊት ህይወትሽ ከባድ ነው ብላ አስተማረችኝ። ይገርማል። እናማ በእኔ ምክንያት እስከዛሬ ስላስጨነቅኩ በጣም ይቅርታ። ምንም አይደል። ስለሰጠኝ ጊዜ ደግሞ በጣም አመሰግናለሁ። ሜላት በጣም ጥሩ ልጅ ናት፣ እንዳታመልጥ። KFC has an ወይ አንተን ይመጥቺ ካልፈለኩ ብርክት የት እንኳን ብለህ በታተኝማ ያለሽበትን ስለማውቅ እኮ ነው። የት ነው ያለው? ከዛ ከካሌብ ጋር ነው። እሱ የልብ ተሰምቶት አይደለ እየመጣ እሷ ጋር ትርስ ምናምን የሚለው። ምንም ስራ አደረኩ ግን ደስ ብሎኛል። ማለት እንዳልጎዳው አስበሽለት ነው? አይ ቢሮ እንዳይከስ ሰብለን ያመስግናት። እሺ እሷ ባደርስ ኖሮ አልለቀውም ነበር። ቆይ ከብርክት ይራቅ ስላለኝ ተናደድከው? ማን አባቱ ስለሆነ እሱ እኔን የሚያዘኝ? የድሮውን ኤላ ስለማያውቀው ነው እንጂ አይሳፈጥም ነበር። የዛኔ ቢሆንማ በእግሩ አይመለስም ነበር። የድሮ ፍቅራችንን ስለማያውቁ ነው በቀላሉ ይራራቃሉ ብለው ያሰቡት። ቆይ እንዴት አወቅሽ? ማን የነገረሽ ላንቺ? አለምናት እባክህ ቅድም መጣ እየተወረገረገሽ ልጆቹ ባንቺ ምክንያት ሊባሉ ነው አለች። እሷ ናት እንዴ? ቅድም ተናድጄ አይታኝ መታወርተኝ ነበር። ያኔ ነግሬያት ነው። ወቀጅም አንቺ ግን መደፈር ያላናደደሽ? ችሎ እንደማይጎዳህ አውቃለሁ። ከዚህ በኋላ ጠገብህ እንዳይደርስም አስጠንቅቄዋለሁ። የዚህን ያህል በእኔ ትተማመኛለሽ ማለት ነው? የኔ ኤላ ማንም አያሸንፈው። ባንቺ ደግሞ ሲመጡብኝ ይበስብኛል። በደንብ አውቃለሁ። እተማመንብሃለሁ የኔ አንበሳ። ምን እየተሰማኝ እንዳለ አላውቅም። በጣም ግራ ነው። ልንገርሽ እየተሰማክ ያለው ስሜት አላውቅም። በቃ ሁሉም ነገር አስጠልቶኛል። ዝም ብሎ ይከፋኛል። የብቸኝነት ስሜት ነው እየተሰማኝ ያለው። ለምን ይመስልካል? በህይወትክ ውስጥ የተፈጠረ አዲስ ነገር አለ? አረ ምንም የለም። እርግጠኛ ነህ? ማለቴ ካንቺና ከባሩክ መቀራረብ ውጭ ማለት ነው። በቃ እና እሱ ብቻ ነው አዲስ ነገር? አዎ። ምናልባት ታዲያ እሱ ይሁን እንደዚህ እንዲሰማክ ያደረገ? በዚህን ያክል ለምን? ለኔ ብለሽ በቃ ባሩክን ተይው። ለምን? አላውቅም። በቃ እኔ አንቺን ላጣሽ አልፈልግም። እሱ ከመጣ በኋላ ነው እኔም እንደዚህ እየተሰማኛለሁ። ቆይ ፍቅረኛ እንዲይዝ አትፈልግም እንዴ? እሱማ እፈልጋለሁ፣ ግን ደግሞ ያንተን ከሲስ ባሩክን አይደል። ናታን ደስታዬ እኮ ሊያስደስትክ ይገባል። እኔ ደስታሽ ሁሉ ጊዜ ያስደስተኛል። ማየትም ፈልገው አንቺን ደስታ ብቻ ነው። ግን በቃ አላውቅም። ናታን ቆይ ለምን በዚህ ያህል ትጎዳለህ? በእናትህ ንገረኝና ለአንተም ለእኔም ሰላም ስጣል። መሲ ባሩክ ላይ ምን አይነት ጨዋታ እየተጫወትኩ እንዳለ ሳታውቂው ሁለታችሁም ብለያት። ብርክት የምትባል ልጅ ኤላ ልብ ውስጥ ስላለች ምኞትሽ ደስ ይላል። እውነታው ግን ማንም ልብ ውስጥ ቦታ የለሽም። እኔ ቆንጆ ለዚህ ንግግርሽ ትንሽ ሰላምሽ ልንሳ። ደግሞ ምን ልታደርጊ ነው? እየገመሽ ጠብቂ። እቺ ሴጣን ደግሞ ምን አስበሽ ነው? ደህና ነሽ ቤቢ? አለሁልሽ። ምን ነው በጣም የተረበሽ ትመስያለሽ። አረ ደህና ነኝ፣ አልተረበሽኩም። ኧረ እሱን እንኳን ታዩ። እንዴት? እኔ ሲደብርሽና ሳይደብርሽ ማላቅ ነው እንደሚመስልሽ? ምናልባት ቡና ስላልጠጣው ነው የሚሆነው። ቅድም እኮ ከዳጊ ጋር አይችሻለሁ። መቼ? ማለት የት? እንዴት? ኧረ አንቺ ልጅ እንደዚህ ነርቨስ አትሁኚ። ምንድነው እንደዚህ መረበሽ? ተረበሽኩ እንዴ? አረ አልተረበሽኩም። ቆይ ምን ብሎሽ ነው? ምንም በቃ ድንገት እኮ የተገናኘነው። ለማንኛውም ቅርብ ሰዓት አግኝቼው ነበር።
ለምን? አንድ ነገር ልነግረው። እና ምን ነገርሽ? ከዚህ በኋላ እንደማላስጨንቀውና ከህይወቱ እንደወጣው ነገርኩት። አታደርጊው። አድርጌዋለሁ። አንቺ ልጅ ግን ታውቆሻል። በጣም እኮ ነው እያመረርሻለሽ። ይሄ ማምረር አይደለም። ሰላም ጄሪ። ሰላም። ምንድነው እንደዚህ ጣል ጣል ማድረግ? እና እንደ አራስ ልጅ ባንቀልባ ተሸክሜ ልዞር? እና ምን ችግር አለው? አዲስ ተማሪ ነኝ፣ ምንም ነገር አላውቅም። ስለዚህ ጻም በይኝ። እና ታዲያ ይሄ ማለት እኮ ቤተሰቦች ተሳስተዋል ማለት ነው። አንተን ትምህርት ቤት ሳይሆን ማስገባት የነበረባቸው ሰፈራችሁ ውስጥ ያለውን ህፃናት። በዛ ላይ አስተሳሰብሽ፣ እርጋታሽ፣ ንግግርሽ እንዴ አንተ ይሄንን ግቢ እኮ ማለት ነው በምክር ቀጥ አድርጌ ያዝኩት እኔ ነኝ። እኔ ባልኖር ምን እንደሚወጣችሁ በጄሪ እያዘናቀውክ ኪያን አሰንጥብሃለሁ ማለት ነው። ይመስገን። ለምን ነበር የፈለግሽኝ? ናታን ምን እየተሰማው እንዳለ ለማወቅ። እናቱ በጣም ረጅም ርቀትን እየተጓዝን ደግሞ ምን አደረገ? ያ ባሮክ ላንቺ ጥሩ ሰው እንዳልሆነ ለማሳየት የሆነች ልጅ ልኩበታል እና ከኔ የተነሳ ዳግም ህይወቱ እንዳይመሰቃቀል እየፈራው ነው። ለምን ይመሰቃቀላል? ቆይ ልጅቷን ቢያፈቅራትስ? አፈቀራት ነው። ማፍቀር እኮ ደስ የሚል ነገር ነው። ይኸውልህ እሱ አይደለም ችግሩ። ይህ ልጅ ከዚህ በፊት በፍቅር የተጎዳ ሰው ነው። እዚህም ግቢ የመጣው ስሜቱን ሊያድስ ነው እንጂ እዚህ ብዙም አይቆይም። ታዲያ ይሄ እኮ ለእሱ አሪፍ አጋጣሚ። ቶጁ ላንቺ አይታወቅሽም። ስለምትወጁ? አዎ እንደምትወጁ አውቃለሁ። ፍቅሩ አልወጣልሽም። ያው ፍቅር ባንድ አይለቅም አይደል? ልክ ነሽ፣ እረዳሻለሁ። ግን ደግሞ ካሌብ እንዲጎዳ አልፈልግም። እኔም እኮ ልጎዳው አልፈልግም። ኃይለኛ ፍቅር ውስጥ ነው ያለው። አውቃለሁ። እኔ ምልክ ለሰብል የሰጣ ስጦታ በጣም ነው የሚያምረው። ያምራል አይደል? በጣም እንጂ። ቆይ አለርጂክ ሆኖባት ነው እንዳወለቀችው? ኧረ አላወለቀችውም። ቅድም አንገቷ ላይ ይሁንም እኔ በምወጣው መንገድ እወጣዋለሁ። አንተ ሄደህ መጣላት አልነበረብህም። ልጣለው አልነበረም እኮ ሄድኩት። እና ለምንድን ነው ሄድከው? በቃ አርፎ እንዲቀመጥና እንዳይረብሽ ላስጠነቅቀው ነበር ሄድኩት። አስጠበቅኩ አይደል? ኧረ ችግር የለውም። ምን ነው የደበረ ትመስላለህ? ሀብልሽስ? ይሄ ሀብሌስ ቅድም አድርገሽው ነበር? አው የት አድርጌው ነው? አንቋለሁ። እኔ እንጃ። ምናልባት ደብሮሽ እንዴ? ያንተ ስጦታ አይደል እንዴ? እንዴት ይደብረኛል? የኔ ቆንጆ